በቃ 3 ቀን ያለ ምንም መለያየት አብረን ልናድር እንችላለን። አንሰለቻችም። ሁኔታው ስላላማረኝ ግን ሳጣራ እሱም ባለ ትዳር ነው። ለዛውም ትኩስ 2023 ላይ ነው ያገባው። ጉድ! አሁን አልተሸወድኩም። ጊዜም አልተበላም። 24 ዓመቴ ነው። ግን ለወንድ ልጅ ከአባቴ ጀምሮ ሴሰኞች ናቸው። ረሳሁት ነገር ታሪኬን ካቀረብሽው በዛውም ሴቶች ባለትዳር ወንዶች ይወዳሉ የሚለውን ነገር ስተው ባለጌ ነው ማለት እንዳለባቸው ነገር የለኝ። ልጆቻቸውን የዘመድ ልጅ፣ ሚስታቸውን እህት ወይም የሆነ ዘመድ አድርገው እንደሚያወሩ ይወቁልን። ከምን እንደምጀምርልሽ አላቅም። ከልጅነት ጀምሮ አንድም የተረጋጋ ህይወት ኖሮኝ አያቅም። በእናትና አባቴ ምክንያት እኔን ሲወልዱኝ ሁለቱም ገና ልጆች ነበሩና ለመለያየት ሲወስኑ እናቴ ከአራስ ቤት እንኳን አልወጣችም ነበር። ብቻ ከልጅነት ጀምሮ ለአባቴ የተለየ ፍቅር ነበረኝ ከምልሽ በላይ። እንዳልኩሽ ከተወሰኑ ዓመታት በኋላ አባቴ ሌላ ስታገባ ምን ልበልሽ ሰይጣን ታስቀናለች። ክፋቷ በፈጣሪ ስም አባዬ እንዳለለው በስሙ እንድጠራው በከባድ ማስጠንቀቂያ ታስፈራራኛለች። ሲሆንም እንደባብ እቀጠቀጣለሁ። እኔን ቁጭ አድርጋ የእናቴን ፎቶ ለሱ እንዳትነግረው ያለች ትቀዳለች፣ ታቃጥላለች። የሚገርምሽ ያኔ 7 ዓመቴ ምናምን ነበርና ብቻ እናቴም አልተመቻትም። ታማ ሞተች። ልጅ ስለነበርኩኝ አልቅሼ እንኳን አልቀበርኳትም። ያው ከተወለደ ልጅ ያድጋል አይደለም። አደኩኝ። ወደ 10ዎቹ እድሜ ገባው የእናቴ ቤተሰቦች ጋር ማለት ነው። በመሃል ግን አባቴ ሚስቱ ውጪ እንደሄደችና ከሷ ወለደው ልጅ ምንም ማድረግ እንዳቃተውና እንዳሳድግለት አስማምቶ ወሰደኝ። እሺ ብዬ መሄዴ ከዛ ነገር ግን ነገሩ ልክ አልነበረም። በጊዜ አይገባም። ለሊት ጠጥቶ ነው የሚመጣው። ካሰኘውም ያድራል። ሲለው ደግሞ ሴት ቤት ይዞ ይመጣልና የሚያደርገውን ነገር ሁሉ ያው ሰይጣን ክፉ አይደለ፣ ሁሉንም ነገር ሰማለሁ። ቤቱ 2 ክፍል ነው። አለመስማት አልችልም። ምንም ስለኛ ይጨነቅም ስለኔም ስለወንድሜ በቃ ራስ ወዳድ ነው ሲበዛ። በዚህ ሁኔታ 3 ዓመት አለፈና ሚስቱ መጣች። ስትመጣ በጣም አድግ ያለው ልንስማማ በፍጹም አልቻልንምና አባቴም የማውቀውን ብልግናውን ምነግራት ስለመሰለው አብሬው እንድኖር አልፈለገም። የልጅነት አይምሮ እንደተበረዘ ወደ እናቴ ቤተሰቦች ጋር መመለስ ግድ ሆነ። ሁሌም እጃቸውን ዘርግተው ነበር የሚቀበሉኝ። ፈጣሪ ይመስገን ትምህርት እስከ 10 ዲፕሎማ እየተማርኩኝ ታዲያ አንድ ሰው ተዋወቅኩኝ። ክላስ በጣም ረፍዶብኝ ስለነበረ መኪና ስለያዘ ልሸኝሽ ሲለኝ አላመነታውም። በባህሪዬ ቶሎ ከሰው ጋር ተግባቢ ነኝ። አወራን፣ ተግባባን፣ ስልኬን ተቀበለኝ፣ ተለያየን። መገናኘት ማውራት ተጀመረ። ሳላስበው እልም ያለ ፍቅር ውስጥ ገባሁ። በቀን እንገናኛለን። በቃ ከክላስ ወጣው ከሱ ጋር ነው፣ ስራ ጨረሰኔ ጋር ነው። የሆነ የእብደት ዓለም ውስጥ ከተተኝ። ያው በእድሜ በለጥ ይላል። አቤት ሲንከባከበኝ፣ እግሬን አጥቦ፣ ጥፍር ቀለም ቀብቶ፣ ጸጉሬን ሰርቶ፣ እንደ ልጅ ሳጠፋ ተቆጥቶ፣ እንደ ወንድም መክሮኝ፣ እንደ አባት ተንከባክቦ ፍቅር ሰጠኝ። በቃ 3 ቀን ያለ ምንም መለያየት አብረን ልናድር እንችላለን። አንሰለቻችም። በአመታችን የልደቴ ቀን ቀለበት፣ የአንገት፣ የእጅ ገዝቶ ስጦታ ተሰጠኝ። በቃ ዓለም ጠበበችኝ። እንዲህ እያልን 2 ዓመታት ሞላን ያለ ምንም መሰለቻቸት። አቤት ፍቅራችን! በቃ እውር ሆኛለሁ። የሚገርምሽ ከሱ ጋር ሲሆን ብሎክ ያላረኩት ወንድ የለም። እስከዚህ የሚሆንኩባቸው ጓደኞቼ ብዛታቸው። ምክንያቱም ሁሉ ነገር ከሱ ጋር ነው። ነይ እንዝናና አይመቸኝም፣ ነይ ፊልም እንይ አይመቸኝም። እሱን እንዳይከፈው በጣም ይቀናል። እኔም ከሌላ ሰው ጋር ከማሳልፈው ጋር ከሱ ጋር መጨቃጨቅ ይሻለኛል። ቤተሰብ እንኳን አግብተሽም ከሆነ ንገሪንና እንዳርሽ ማለት ጀምሮ አንድ ቀን ተለመደው አብረን እንድንቆይ በፈልግም አይሆንም አለኝ። ስንጨቃጨቅ ሰዓቱ መሸና ቤት አልመጣም ብዬ ተናገርኩኝ። የዛን ቀን ማላውቀው ሰው ነበርና እኔ ምን እንደሆነ አልገባኝም። ዛሬ ውጪ ማደር የለብኝም ብቻ ነው የሚለው። ለምን ስለው ዝም ይላል። እኔም ግድ አልሰጠኝም። በተፈጥሮ ተጠራጣሪ አይደለሁም። ዝም አልኩት። ጠዋት ላይ የያዝነው ሩም ተንኳኳ። ማን ነው አልኩኝ። ዝም ይንኳኳል። እሱ ማን ነው ሲል እኔ ነኝ አለች የሆነ ሴት። ማን ነው ስለው መልስ ሳይሰጠን ልብሱን ብቻ ለብሶ ተነሳና ሚስቴ ናት አለኝ። ደርቄ ቀረው። ብቻ በሩን ከፍቶ ሊዘጋባት ታገለ። አልቺ ሲለው ነው መሰለኝ ጥሎኝ ወጣ። ሴቶች ባለትዳር ወንዶች ይወዳሉ የሚሉትን ነገር ትተው ባለጌ ነው ማለት እንዳለባቸው ንገሪልኝ። የመጨረሻው ክፍል። ጠዋት ላይ የያዝነው ሩም ተንኳኳ። ማን ነው አልኩኝ። ዝም ይንኳኳል። እሱ ማን ነው ሲል እኔ ነኝ አለች የሆነ ሴት። ማን ነው ስለው መልስ ሳይሰጠኝ ልብሱን ብቻ ለብሶ ተነሳና ሚስቴ ናት አለኝ። ደርቄ ቀረው። ብቻ በሩን ከፍቶ ሊዘጋባት ታገለ። አልችል ሲለው መሰለኝ ጥሎኝ ወጣ። እሷም መታ የ2 ልጆች አባት ነው አንቺ ነሽ ምናምን ብላ ተናግራኝ ጥላኝ ወጣች። ምንም አልገባኝም። ተነስቼ በሩን ዘጋሁና ቆምኩኝ። ከሆነ ሰዓት በኋላ ስልክ ይጠራ። እሱ ነበረ የደወለውና አነሳሁት። አንዴ ውጭ ላናግርሽ ፈልጋለሁ አለኝ። እኔም እሺ አልኩትና ያለበትን ነገረኝና ሲሄድ እሷም አለች። መጣው መኪና ውስጥ ገባው። የልጅነት ሚስቱ እንደሆነችና እንደወለደች ነገረችኝ። ታቂ ነበር ስትለኝ እሱ ቀደም ብሎ አዎ አለ። እኔም አዎ አልኩና ይቅርታ ጠየቅኩኝ። አለቀስኩኝ። ሁለተኛ አላገኘውም ብዬ ልወርድ ስል ገና ልጅ አይደለሽ
ሽርሙጥና ምን ይሰራልሻል? ነግሮኛል ስራሽን፣ በዚህ ምክንያት እንደተዋወቃችሁም አውቃለሁ ብላ አላገጠችብኝ። ከመኪና ወረድኩኝና ግራ ገባኝ፣ ዓለም ጨለመብኝ፣ አለቀስኩኝ። ስንት ነገር የተውኩለት ሰው ያጣሁበት ልጅነቴን የሰጠሁት ሰው ዋሽቶኛል ለካ። ይህም አላድርበቤን ነበር ያመሻሁት። የልጆቻችንን ስም ብዬ ሳወጣ ለካ እሱ በውስጡ እቺ ሞኝ እያለ ነበር ለካ። ለምን በቃ ከሚስቱ እኮ የተለየ ነገር የለም እኮ እኔ ጋር ለምን መጣ ብዬ በጣም ተጎዳው ከምልሽ በላይ። ካሁን አገባለሁ ወለድኩኝ ብዬ እንደዚህ አይነት ቅሌት ተከናነብኩኝ። 16 ጾም ሊገባ ነበርና ጠቅልዬ ሱባኤ ገባው። ብዙ ሌሊቶች አለቀስኩኝ፣ አነባው፣ ድንጋይ ነክሼ ልቤን ድንጋይ አድርጊው ብዬ ጸለይኩኝ። ሰውነቴ በጣም መክሳት ጀመረ። እንዴት ነው የምለምደው? ያለሱስ ማን ነው የሚረዳኝ? አባቴ እንኳን ያልሰጠኝን የምፈልገውን ፍቅር እኮ ከሱ ነበር ያገኘሁት። በቃ ከፈጣሪ ጋር ግብ ውስጥ ገባው። ይደውላል፣ አላነሳም። ቴክስት ይልካል፣ ተናድጄ እንድመልስለት ስድብ ይልካል። ዝም አልኩት። በመጨረሻ ግን የፈለግሽውን አይተሽ ነይ፣ እቀበልሻለሁ። አንቺን ማንም አይቀርብሽም ከኔ ውጪ፣ ሰው አይሆንሽም አለኝ። ዝም አልኩት። እኔም የሱን ያህል አባቴ እንኳን አይወደኝም። በጣም ወዷለው ግን አይሆንም። እኔ እርግብ እሱ አሳ ነው። የሚገርምሽ ይሄ ታሪክ አለፈ፣ አመት ሆነው። ጊዜሩም አላሳፈረኝም። ቀስ እያልኩኝ ልብ ያገገመ፣ እንደ ድሮ መግባባት፣ ማውራት፣ መሳቅ አቆምኩኝ። የኔ ከምላቸው ሰዎች ጋር ሆኗል ብቻ ንግግሬ። ታዲያ በዚህ ሰው ብዙ ተምሬያለሁ። በጣም አሁን ልጅ አይደለሁም፣ ሁሉንም አውቃለሁ። ፈጣሪ ከብዙ ነገር ጠብቆኛል። በሆነ ስራ ምክንያት አንድ ሰው ተዋወቅኩኝ። የሚገርመው ሁሉ ነገር አልተዋጠልኝምና ምንም የማይለኝ የማይሆንልኝ ነገር የለም፣ ግን ልቤ አይተኛም። አሁን እንዳለፈው ጊዜ ማጣራት ጀመርኩኝ። ከማጣራቴ በፊት ግን ያሳለፍኩትን ነገር ነገርኩት፣ እንዲረዳኝ ማለት ነው። እኔ እንደ እድሜ አይደለሁም። ለጊዜ የሆነ ነገር የምትፈልገው ሴት ከሆነ አሉልህ፣ እኔን ተወኝ። ገና ገግሜ ራሱ አልጨረስኩም። ልቤ ቁስል ነው ብዬ ነበር። ሁኔታው ስላላማረኝ ግን ሳጣራ እሱም ባለትዳር ነው። ለዛውም ትኩስ 2023 ላይ ነው ያገባው። ጉድ! አሁን አልተሸወድኩም፣ ጊዜም አልተበላም። 24 ዓመቴ ነው፣ ግን ለወንድ ልጅ ከአባቴ ጀምሮ ሴሰኞች ናቸው። ፈጣሪ አሁንም ልቤን ይጠብቅልኝ። ሌላ ቦታ ስብራት ቀላል ነው፣ ልብ ግን በምንም አይድንም፣ በምንም። ያውም እኔም እናቴን በልጄ ውስጥ ለማግኘት ዘር ለመተካት ነበር የለፋሁት። እንደ አዲስ ከሆነ ቢቀር ይሻላል። አበዛውብሽ መሰለኝ፣ ይቅርታ። ፈቃደኛ ስለሆንሽ ግን በጣም አመሰግናለሁ፣ እጅግ በጣም። የረሳሁት ነገር ካቀረብሽው ታሪኬን በዛውም ሴቶች ባለትዳር ወንዶች ይወዳሉ የሚለው ነገር ትተው ባለጌ ነው ማለት እንዳለባቸው ንገሪልኝ። ልጆቻቸውን የዘመድ ልጅ፣ ሚስቶቻቸውን እህት ወይም ደግሞ የሆነ ዘመድ አድርገው እንደሚያወሩ ይወቁ ይላል ታሪኩ። አመሰግናለሁ።